በበረሃው መሃል በጨለማው ሰማይ ስር የሚንቀለቀሉትን በቢሊዮን የሚቆጠሩ መብራቶች ስታዩ ይህች ከተማ የሰው ልጅ ምናብ የፈጠራት ታላቅ ገነት ትመስላለች። ነገር ግን እውነታው ሌላ ነው። እንኳን ወደ ቻናላችን በሰላም መጡ። ዛሬ የምንወስዳችሁ የዓለም የቁማር የደስታና የብክነት ቁንጮ ወደ ሆነችው ላስ ቬጋስ ነው። ነገር ግን ይህ ጉዞ የተለመደውን የሆቴሎች ማስታወቂያ የምታዩበት አይደለም። ከሚያብረቀርቁት ሕንፃዎች በስተጀርባ የተደበቀውን ጨለማ፣ በከተማዋ ስር የሚገኙትን ማይክሮፎንና ካሜራ የማይደርስባቸውን የከርሰ ምድር ዋሻዎችና በየቀኑ ሕይወታቸው እየተቀጨ ስላለው ምስኪን የአካባቢው ነዋሪዎች አኗኗር እንመለከታለን። ይህች ከተማ እንዴት ከበረሃ መሃል በቀለች? የአሜሪካ ፕሬዝዳንቶች ለዚህች የኃጢአት ከተማ መፈጠርና ማደግ ምን ሚና ተጫወቱ? ከሁሉም በላይ ደግሞ ወደ ቬጋስ የሚመጡ ቱሪስቶች ሳይገነዘቡት የሚወድቁበት ያ የሳይኮሎጂ ወጥመድ ምንድን ነው? እስከ ቪዲዮ መጨረሻ ድረስ አብራችሁን በመጓዝ የላስ ቬጋስን እውነተኛ ማንነት ከኛ ጋር ይግለጡ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰባችንን ይቀላቀሉ። የላስ ቬጋስ ታሪክ የሚጀምረው እኛ እንደምናስበው በቁማር ማሽኖች ወይም በቅንጡ ሆቴሎች አይደለም። ታሪኩ የሚጀምረው በውሃ ጥማትና በበረሃ ብቸኝነት ነው። ላስ ቬጋስ የሚለው ስም ስፓኒሽ ቃል ሲሆን ትርጉሙም ሜዳዎች ወይም ለምለም ስፍራዎች ማለት ነው። በ19ኛው ክፍለ ዘመን መጀመሪያ ላይ በሞሃቪ በረሃ በኩል የሚጓዙ የስፔን ተጓዦች በዚህ ስፍራ ላይ የከርሰ ምድር ውሃ ምንጭ ያገኛሉ። ይህ የውሃ ምንጭ በደረቁ ምድር ላይ ትንሽ አረንጓዴ ተክሎችን ስለፈጠረ ቦታው ለተጓዦች ማረፊያ ሆነ። ነገር ግን ከተማዋ እውነተኛ ቅርጿን መያዝ የጀመረችው በ1905 ዓ.ም የባቡር ሐዲድ መስመር ሲዘረጋላት ነበር። በዚያን ጊዜ ቬጋስ ለባቡሮች የውሃ መሙያና ለሰራተኞች ማደሪያ የምትሆን ትንሽ አቧራማ መንደር ነበረች። ታዲያ ይህች አቧራማ መንደር እንዴት የዓለም የቁማር መዲና ልትሆን ቻለች? 1930ዎቹ መጀመሪያ ላይ አሜሪካ በታላቁ የኢኮኖሚ ውድቀት ውስጥ ማቀቅ ነበር። ሕዝቡ ሥራ አጥቶ ረሃብና ድህነት አገሪቱን ወርሷት በነበረበት በዚያ ክፉ ቀን የኔቫዳ ግዛት መንግሥት አንድ ያልተለመደ ውሳኔ አስተላለፈ። በ1931 ዓ.ም ቁማርን ሙሉ በሙሉ ሕጋዊ ያደረጉት። ዓላማቸው ግልጽ ነበረ። ከቁማር የሚገኘውን ታክስ በመሰብሰብ የደረቀውን የግዛት በጀታቸውን መሙላት። ይህ ውሳኔ በተላለፈበት በዚያ ዓመት በላስ ቬጋስ አቅራቢያ ታላቁ የኮሎራዶ ወንዝ ግድብ መገንባት ተጀመረ። ይህ ግድብ በሺዎች የሚቆጠሩ ሰራተኞችን ወደ አካባቢው የሳበ ሲሆን እነዚህ ሰራተኞች ደሞዛቸውን ሲቀበሉ በረሃማዋና ጨለማዋ የላስ ቬጋስ ከተማ ውስጥ የሚገኙ ትናንሽ መጠጥ ቤቶችና የቁማር ክለቦች ውስጥ ገንዘባቸውን ይረጩት ነበር። በዚህም ምክንያት ከተማዋ በፍጥነት ማደግ ጀመረች። ነገር ግን ላስ ቬጋስን ዛሬ ወደምናውቃት ግዙፍ ከተማነት የቀየራት እውነተኛ ኃይል የመጣው ከህጋዊ ነጋዴዎች ሳይሆን ከማፊያ ቡድኖች ነው። በሁለተኛው የዓለም ጦርነት ማብቂያ ላይ ታዋቂው ማፊያ ቢግ ሲገል ወደ ቬጋስ መጣ። እሱም በበረሃው መሃል የመጀመሪያውን እውነተኛ የቅንጦት ሆቴልና ካዚኖ ፍላሚንጎ በ1946 ዓ.ም ከፈተ። ማፊያዎቹ ከአሜሪካ ትላልቅ ከተሞች የሰረቁትን ጥቁር ገንዘብ ማጠቢያ የሚሆን ገነት አገኙ። የካሲኖዎችን ጠረጴዛዎች በራሳቸው ቁጥጥር ስር በማድረግ በሚሊዮን የሚቆጠር ዶላር ማፍሰስ ጀመሩ። በዚህም ምክንያት ላስ ቬጋስ ሕግና ስነ ምግባር የሌላት ገንዘብ ብቻ የሚነግስባት የኃጢአት ከተማ የሚለውን ስም አተረፈች። ዛሬ በየዓመቱ ከ40 ሚሊዮን በላይ ቱሪስቶች ወደ ላስ ቬጋስ ይጎርፋሉ። አብዛኛዎቹ የሚመጡት ያንን በፊልሞች ላይ ያዩትን የቅንጦት ሕይወት ለመቅመስ፣ በአንድ ሌሊት ለመበልጸግ ወይም ደግሞ ከዕለት ተዕለት የሕይወት ጫና ለመሸሽ ነው። ቱሪስቶች ወደ ከተማዋ ሲገቡ በመጀመሪያ የሚያደርጉት ነገር ዘ ስትሪፕ ተብሎ በሚጠራው ባለ 7 ኪሎ ሜትር ዋና ጎዳና ላይ መዘዋወር ነው። እዚህ ጎዳና ላይ የዓለም ታዋቂ ከተሞች ድንቆች ተኮርጀው ተሰርተዋል። የፓሪስን ኤፈል ታወር፣ የግብፅን ፒራሚድ፣ የቬኑስን የውሃ ቦዮች ሁሉንም በአንድ ቦታ ያገኟቸዋል። ቱሪስቶቹ ቀናቸውን በታዋቂ ምግብ ቤቶች ውስጥ በመመገብና ውድ የሆኑ የሰርከስና የሙዚቃ ትርኢቶችን በመመልከት ያሳልፋሉ። ምሽት ላይ ደግሞ እውነተኛው የቬጋስ ወጥመድ ይዘረጋል። በምሽት ወደ ካሲኖዎች ይገባሉ።
እዚህ ጋር ነው እንግዲህ ማንም ሰው የማይነግሯችሁ ሳይንሳዊና ስነ ልቦናዊ ሚስጥር ያለው። አንድ ቱሪስት ወደ ላስ ቬጋስ ካሲኖ ሲገባ ሳያውቀው ሙሉ በሙሉ በቁጥጥር ስር ይውላል። በካሲኖዎቹ ሰዓትም ሆነ መስኮት የለም። ይህ ለምን ይመስላችኋል? ምክንያቱም ተጫዋቾቹ ቀኑ መሽቶ መንጋቱን ወይም ደግሞ በጨዋታ ላይ ስንት ሰዓት እንዳሳለፉ እንዳያውቁ ለማድረግ ነው። ካሲኖዎቹ ውስጥ የሚረጨው ኦክሲጅንና የሚሸተው መዓዛ ሳይቀር ሰዎችን የሚያነቃና የድካም ስሜት እንዳይሰማቸው የሚያደርግ ነው። ይባስ ብሎ ደግሞ የምታደርጉት ውርርድ በገንዘብ ሳይሆን በፕላስቲክ ሳንቲሞች ወይም በዲጂታል ካርዶች ነው። ይህ የሆነበት ምክንያት የሰው ልጅ ስነ ልቦና የፕላስቲክ ሳንቲም ሲያጣ እንደ እውነተኛ ወረቀት ገንዘብ የመቆጨት ስሜቱ አነስተኛ ስለሚሆን ነው። ቱሪስቱ $1000 ሳይሆን የፕላስቲክ ቁርጥራጮችን ያጣ ስለሚመስለው መጫወቱን ይቀጥላል። ካሲኖዎች ውስጥ የሚሰሙት ድምጾች በሙሉ የሳንቲሞች መውረድ፣ የደወል መጮህ፣ የደስታ ጩኸት በሙሉ ተጫዋቾቹ ሁልጊዜ ሰው እያሸነፈ እንደሆነ እንዲያስቡ ለማድረግ የተቀነባበሩ ናቸው። አንድ ሰው ሲያሸንፍ ማሽኑ በከፍተኛ ድምፅ ይጮሃል። በሺዎች የሚቆጠሩ ሰዎች ሲሸነፉ ግን ማሽኖች ዝም ይላሉ። ይህ አታላይ አሰራር ቱሪስቶቹ እኔም ቀጥሎ አሸንፋለሁ በሚል ተስፋ ኪሳቸውን እስኪያጸዱ ድረስ እንዲጫወቱ ያደርጋቸዋል። ቱሪስቶች ለደስታ የመጡ ይመስላቸዋል። እውነታው ግን ከተማዋ የሰዎችን ስግብግብነትና ድክመት ተጠቅማ ገንዘብ የምታመርትበት ግዙፍ ፋብሪካ መሆኗ ነው። የላስ ቬጋስ እድገት ከአሜሪካ ፖለቲካና ከፕሬዝዳንቶቹ ውሳኔዎች ጋር በቀጥታ የተያያዘ ነው። ከተማዋ ዛሬ ለደረሰችበት ደረጃ በዘመናቱ የነበሩት መሪዎች የጣሉት የሕግና ኢኮኖሚ መሰረት ትልቅ ሚና ነበረው። መጀመሪያ ላይ በፕሬዝዳንት ፍራንክሊን ሮዝቨልት ዘመን የሁቨር ግድብ ግንባታ መጠናቀቁ ለከተማዋ የኤሌክትሪክና የውሃ አቅርቦት ዋስትና ሰጣት። ሩዝቬልት የሀገሪቱን ኢኮኖሚ ለማነቃቃት ያወጣቸው መርሃ ግብሮች በተዘዋዋሪ ለኔቫዳ ግዛት መበልጸግ መንገድ ከፈቱ። በመቀጠል በ1950ዎቹ በፕሬዝዳንት ድዋይት አይዘንሃወር ዘመን በአሜሪካ ታሪክ ትልቁ የነፃ መንገድ ግንባታ ተጀመረ። ይህ ፕሮጀክት ላስ ቬጋስን ከሎስ አንጀለስ እና ከሌሎች ትላልቅ ከተሞች ጋር በቀጥታ አገናኛት። በዚህም ምክንያት በሚሊዮን የሚቆጠሩ አሜሪካውያን መኪና እየነዱ በቀላሉ ወደ ቬጋስ መጉረፍ ጀመሩ። በተጨማሪም በአይዘንሃወር ዘመን አቅራቢያው በሚገኘው የኔቫዳ በረሃ ውስጥ የኒውክሌር ቦምብ ፍተሻዎች ይደረጉ ነበር። የሚገርመው ነገር ግን በዚያ ዘመን የነበረው የቬጋስ ቱሪዝም ቦምቡ ሲፈነዳ የሚፈጥረውን የእሳት ጭስ ከሆቴሉ መስኮት ሆኖ ለመመልከት የሚመጣውን ሕዝብ ያስተናግድ ነበር። ይህንንም የአቶሚክ ቱሪዝም ብለው ይጠሩታል። በ1960ዎቹ መገባደጃ እና 70ዎቹ በፕሬዝዳንት ሊንደን ጆንሰን እና ሪቻርድ ኒክሰን ዘመን በላስ ቬጋስ ላይ ትልቅ ለውጥ መጣ። የአሜሪካ የፌዴራል ምርመራ ቢሮ FBI በማፊያዎቹ ላይ ጥብቅ ቁጥጥር ማድረግ ጀመረ። ሕጋዊ ያልሆኑትን የካዚኖ ባለቤቶች በማሰርና በማሳደድ ከተማዋን ከማፊያ እጅ የማውጣት ሥራ ተሰራ። በዚሁ ዘመን የኔቫዳ ግዛት የኮርፖሬት ካዚኖ ሕግን አሳለፈ። ይህ ሕግ ትላልቅ ኩባንያዎች ካዚኖችን በሕጋዊ መንገድ እንዲገዙ ፈቀደ። ይህ ለውጥ በ1980ዎቹ በፕሬዝዳንት ሮናልድ ሬገን ዘመን ፍሬ አፈራ። ሬገን የተከተሉት የካፒታሊዝም እና የነፃ ገበያ ፖሊሲ ትላልቅ የዎል ስትሪት ኩባንያዎችና ቢሊዮነሮች ወደ ቬጋስ መጥተው በቢሊዮን የሚቆጠር ዶላር ኢንቨስት እንዲያደርጉ በር ከፈተ። ማፊያዎቹ ሙሉ በሙሉ ተወግደው ቦታቸውን እንደ ዘሚረጅ ያሉ ግዙፍና ዘመናዊ ሜጋ ሪዞርቶች ተኩት። ላስ ቬጋስ ከወንጀለኞች መሸሸጊያነት ወደ ዓለም አቀፍ የኮርፖሬት ንግድ ማዕከልነት ተቀየረች። በቅርብ ታሪክ ደግሞ በፕሬዝዳንት ባራክ ኦባማ፣ ዶናልድ ትራምፕ እና ጆ ባይደን ዘመናት ከተማዋ የተለያዩ ውጣ ውረዶችን አስተናግዳለች። በ2008 የኢኮኖሚ ውድቀት ወቅት በኦባማ ዘመን ቬጋስ ክፉኛ ተመታች። የቤት ዋጋዎች ወደቁ፣ ሥራ አጥነት ናረ። ነገር ግን በቀጣዮቹ ዓመታት ከተማዋ የስፖርት ቱሪዝምን ወደ መሳብ ተሻገረች። በትራምፕና በባይደን ዘመናት ከተማዋ የራሷን የኤንኤፍኤል የአሜሪካ እግር ኳስ ቡድን ላስ ቬጋስ ራይደርስ እና የፎርሙላ 1 ውድድርን በማስተናገድ ከቁማር ባሻገር የዓለም የስፖርትና መዝናኛ መዲና ለመሆን በቅታለች። የላስ ቬጋስ ዝና በቁማር ብቻ ሳይወሰን በዓለም ታሪክ ታላላቅ የሚባሉ የስፖርት ውድድሮችን በማስተናገድም ጭምር ስሟ በስፋት ይነገራል። በተለይም በ1990ዎቹ የቦክስ ንጉሥ ማይክ ታይሰን በኤምጂኤም ግራንድ ሆቴል ውስጥ ያደረጋቸው ፍልሚያዎች ከተማዋን የዓለም የስፖርት አፍቃሪዎች ዓይን እንድትሆን አድርጓታል። ታይሰን በነበረው አስፈሪ ጉልበትና ተቃዋሚዎችን በጥቂት ሰከንዶች ውስጥ ሲዘርር በሺዎች የሚቆጠሩ ባለሀብቶችና ታዋቂ ሰዎች በአንድ ምሽት በሚሊዮን የሚቆጠር ዶላር ለመበተን ወደ ቬጋስ ይጎርፉ ነበር። ይህ የቦክስ ውድድርና የቁማር ዓለም መጋጠም
ከተማዋ በስፖርት ንግድ ውስጥ ግዙፍ የገንዘብ ማሽከርከሪያ እንድትሆን መንገድ የከፈተ አጋጣሚ ሆኖ አልፏል። ይሁን እንጂ ይህቺው የስፖርትና መዝናኛ መዲና በሙዚቃው ዓለም ትልቅ ጥቁር ጠባሳ የጣለ አሳዛኝ ታሪክም ታቅፋለች። እንደ አውሮፓውያን አቆጣጠር መስከረም 7 ቀን 1996 ዓ.ም የራፕ ሙዚቃ ንጉስ ቱፓክ ሻኩር የማይክ ታይሰንን የቦክስ ግጥሚያ ለመመልከት ወደ ቬጋስ መጥቶ ነበር። ጨዋታው ከተጠናቀቀ በኋላ በሆቴሉ ኮሪደር ውስጥ በተፈጠረ ጸብ ምክንያት ቱፓክና የቡድን አባላት ከአንድ የአካባቢ ጎረምሳ ጋር ተቧቀሱ። ይህ ግጭት በተፈጠረ በጥቂት ሰዓታት ውስጥ ቱፓክ በከተማዋ ዋና ጎዳና ላይ መኪና ውስጥ እያለ ባልታወቁ ታጣቂዎች በተተኮሰበት ጥይት ክፉኛ ቆሰለ። ከ4 ቀናት በኋላ ሕይወቱ ማለፉን ተከትሎ የላስ ቬጋስ አንጸባራቂ መብራቶች ከጀርባቸው ምን ያህል አስፈሪ የወንጀል የደምና በቀል አዙሪት እንዳለ ለዓለም ያሳዩበት ጥቁር ምሽት ሆኖ ተመዝግቧል። እስካሁን ያወራነው ስለ ብርሃኑ፣ ስለ ስኬቱና ስለ ቢሊዮን ዶላር ሕንፃዎች ነው። አሁን ግን ትኩረታችንን አዙረን ማንም ሰው ሊያሳያችሁ የማይፈልገውን የላስ ቬጋስን እውነተኛ የቁስል ጠባሳ እንመልከት። ላስ ቬጋስ በዓለም ላይ ካሉ ከተሞች ሁሉ እጅግ የከፋ የሀብት ልዩነት ካለባቸው ቦታዎች ዋነኛዋ ነች። በአንድ በኩል በ10 ሺዎች የሚቆጠር ዶላር የሚያፈሱ ባለሀብቶችና ቱሪስቶች አሉ። በሌላ በኩል ደግሞ እነዚያኑ ቱሪስቶች የሚያስተናግዱ፣ ክፍላቸውን የሚያጸዱ፣ ምግባቸውን የሚያበስሉና ሌሊቱን ሙሉ የሚለፉ ምስኪን የአካባቢው ነዋሪዎች ይኖራሉ። ለእነዚህ ተራ ሰራተኞች ሕይወት ከቀን ወደ ቀን ወደ ሲኦልነት እየተቀየረች ነው። በቅርብ ዓመታት ውስጥ የቤት ኪራይና የኑሮ ውድነት በከፍተኛ ሁኔታ ጨምሯል። ከተማዋን የገነቧት ተራ ሰራተኞች ዛሬ በከተማዋ ውስጥ ቤት ተከራይቶ ለመኖር አቅም አጥተዋል። ዝቅተኛው የደሞዝ ክፍያ ከሚጨምረው የቤት ኪራይ ጋር ሊመጣጠን አልቻለም። በዚህም ምክንያት በሺዎች የሚቆጠሩ ነዋሪዎች ጎዳና ላይ ወድቀዋል። የሚገርመውና የሚያስደነግጠው ነገር ግን እነዚህ ቤት አልባ ሰዎች የሚኖሩበት ስፍራ ነው። ከላስ ቬጋስ አንጸባራቂ ጎዳናዎች በጥቂት ሜትሮች ርቀት ላይ ከምድር በታች ከ300 ማይል በላይ የሚረዝሙ የዝናብ ውሃ መፋሰሻ ዋሻዎች አሉ። በእነዚህ ጨለማ፣ እርጥብና አደገኛ ዋሻዎች ውስጥ በሺዎች የሚቆጠሩ ቤት አልባ ሰዎች የራሳቸው ማህበረሰብ መስርተው ይኖራሉ። ከላይ በሚሊዮን የሚቆጠር ዶላር ሲበተን፣ ከታች ግን በረሮችና አይጦች በሞሉበት ጨለማ ውስጥ የሰው ልጆች ይማቅቃሉ። ዝናብ በኃይል በጣለ ቁጥር እነዚህ ዋሻዎች በውሃ ስለሚሞሉ ብዙዎቹ ንብረታቸውን አልፎ ተርፎ ሕይወታቸውን ያጣሉ። በተጨማሪም ከተማዋ በዓለም ላይ ከፍተኛ የቁማር ሱሰኝነት ያለባት ቦታ ነች። ብዙ የአካባቢው ነዋሪዎች የዕለት ጉርሳቸውን ለማግኘት በሚለፉበት ሥራ ያገኙትን አነስተኛ ገንዘብ በየጥጋ ጥጉ በሚገኙ ትናንሽ ሱቆችና ማሽኖች ላይ ይበትኑታል። ቁማር የቱሪስቶች መዝናኛ ብቻ አይደለም፣ የአካባቢውን ድሃ ማህበረሰብ ደም እየመጠጠ የሚያደህይ በሽታ እንጂ። ላስ ቬጋስ የሰዎችን ህልም የምትሸጥ ከተማ ብትሆንም ለነዋሪዎቿ ግን ቅዠት ሆናባቸዋለች። አሁን ደግሞ ስለ ላስ ቬጋስ ያልተሰሙ አእምሯችሁን የሚያድሱ አዳዲስ እውነታዎች እንንገራችሁ። የላስ ቬጋስ መብራቶች ከህዋ ይታያሉ። ላስ ቬጋስ በዓለም ላይ ካሉ ከተሞች ሁሉ በምሽት እጅግ ደማቅ ብርሃን ያላት ከተማ ናት። በናሳ ጠፈርተኞች የተነሱ ምስሎች እንደሚያሳዩት ከዓለም አቀፉ የጠፈር ጣቢያ ሆነው ወደ መሬት ሲመለከቱ ከሁሉ ጎልቶ የሚታየው ደማቅ ነጥብ የላስ ቬጋስ ዘ ስትሪፕ ጎዳና ነው። በላስ ቬጋስ የሚገኙ ትላልቅ ሆቴሎች በየቀኑ በሺዎች የሚቆጠሩ ምግቦችን ለቱሪስቶች ቡፌ ያቀርባሉ። ታዲያ የተረፈው ምግብ ምን ይሆናል? ከተማዋ ይህንን ችግር ለመፍታት አንድ አስገራሚ ዘዴ ትጠቀማለች። በየቀኑ በብዙ ቶን የሚቆጠር የተረፈ ምግብ ተሰብስቦ ከከተማዋ ውጪ ወደሚገኝ አንድ ግዙፍ የአሳማ እርባታ ይወሰዳል። ምግቡ ተቀቅሎ ለአሳማዎችም ይሰጣል። በሌላ አነጋገር ትላንት ማታ በ5 ኮከብ ሆቴል ውስጥ የተረፈው ውድ ምግብ ዛሬ ጠዋት የአሳማዎች ቀለብ ይሆናል። ሌላው አስገራሚ ነገር ዘ ስትሪፕ በላስ ቬጋስ ክልል ውስጥ አለመሆኑ ነው። ይህ ለአብዛኛው ሰው ትልቅ ግርምት ነው። በፊልሞች ላይ የምናያቸው ታዋቂ ሆቴሎች እንደ ቤላጂዮ፣ ሴዛርስ ፓላስ፣ ኤምጂኤም ያሉ በሙሉ በይፋዊ የላስ ቬጋስ ከተማ ወሰን ውስጥ አይደሉም የሚገኙት። ቦታው ፓራዳይዝ የሚባል ራሱን የቻለ ያልተደራጀ ግዛት አካል ነው። ካዚኖዎቹ በ1950ዎቹ አካባቢ ከላስ ቬጋስ ከተማ አስተዳደር ታክስ ለመሸሽ ሲሉ ከከተማዋ ወሰን ውጪ ያለውን መሬት በመግዛት ራሳቸውን አገለሉ። ስለዚህ ዛሬ ቬጋስ የምንለው ዋና ቦታ በሕግ ደረጃ ላስ ቬጋስ አይደለም። ላስ ቬጋስ
በበረሃ መሃል ያለች ግዙፍ የውሃ ምንጮች ያሏት ከተማ ብትሆንም በዓለም ላይ እጅግ ምርጥ የውሃ መልሶ አጠቃቀም ስርዓት ያላት ከተማ ነች። በሆቴሎች ውስጥ ጥቅም ላይ የሚውለው ከመጸዳጃ ቤትና ከመታጠቢያ የሚወጣው ውሃ በሙሉ ተጣርቶ ወደ ኮሎራዶ ወንዝ ይመለሳል። ከተማዋ በበረሃ ውስጥ ብትሆንም ከብዙ የውሃ ሀብት ካላቸው ከተሞች በተሻለ ውሃን በአግባቡ ትጠቀማለች። የተወደዳችሁ የቻናላችን ተከታታዮች እንግዲህ ላስ ቬጋስ ማለት ከሞላ ጎደል ይህች ነች። በአንድ በኩል የሰው ልጅ ምናብ፣ ስልጣኔና የህንፃ ጥበብ የመጨረሻ ጥግ የሆነች የብርሃን ምድር፣ በሌላ በኩል ደግሞ የስግብግብነት የብዝበዛና የድሃው ህዝብ እንባ መፍሰሻ የሆነች የኃጢአት ከተማ። ይህች ከተማ የምታስተምረን ትልቅ ቁም ነገር አለ። እውነተኛ ውበትና ስኬት ሁል ጊዜ ከሚንጸባረቀው መብራት በስተጀርባ አይገኝም። የዛሬው ዝግጅታችን ስለ ላስ ቬጋስ አዲስ እይታ እንደሰጣችሁ ተስፋ እናደርጋለን። የእርሶስ ሐሳብ ምንድነው? በበረሃው መሃል የተገነባው ይህ የቁማር ስርዓት የሰው ልጅ የስልጣኔ መገለጫ ነው ወይንስ የስግብግብነታችን ማረጋገጫ? ሐሳባችሁን ከታች በኮሜንት መስጫው ያስፈሩልን። ቪዲዮውን ከወደዳችሁት ላይክ ማድረግ፣ ለጓደኞቻችሁ ማጋራትና አዳዲስ የምድራችን ተአምራዊ ቦታዎች ዶክመንተሪ እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። በሌላ አስደናቂ ታሪክና ጉዞ እስከምንገናኝ ድረስ ቸር ያቆየን።